ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እየጠየቅኳችሁ አሁን እንግዲህ የምንገኘው 4 ኪሎ አካባቢ ጋር ነው። 4 ኪሎ አደባባዩ ጋር ነው። በስተቀኝ በኩል ወደ መገናኛ ወደ ቀበና የሚያስኬደው ነው። አሁን ፍለፍ ከዩኒቨርሲቲው ጀርባ ይሄ 4 ኪሎ ፕላዛ የሚለው ከዩኒቨርሲቲው ጀርባ ነው። አሁን እኛ አደባባዩን ዞርና ወደ ፒያሳ አርገን የምንሄድ። ይሄ በነገራችን ላይ ማታ ፋውንቴኑ በጣም ደስ ይላል። ሙዚቃም አለው። ወደ ላይ ወደ 6 ኪሎ ነው የሚያስኬደው። እኛን ዞርና እንግዲህ ወደ ፒያሳ የሚያስኬደውን አርገን ይሄኛው የምንመለከተው ትምህርት ሚኒስቴሩም ነበር። እዚህ ጋር ጆኒ ባር የሚባል አለ በድሮ ጊዜ በስተቀኝ በኩል ማለት ነው። በስተግራ ደግሞ ባንክ ቤትም አለ። እንደገና ደግሞ ቱሪስት ሆቴል የሚገኘው እዚህ አካባቢ ጋር ነው በስተግራ በኩል። እነኚህ እዚህ አካባቢ አሁን ፒያሳ አካባቢ በቀን በደንብ አድርጌ አሳይቻችኋለሁ። በማታው ነው እያሳያችሁ። እዚህ ጋር ጁስ ቤት የነበረበት ቦታ ነው። እንግዲህ እንደምታስታውሱት አሪፍ ደግሞ የአሳ ጥብስ ነው ምናምን የሚሸጥበት አለ። በስተቀኝ ቶታል የነበረበት ነው። አሁንም አለ እዛ አካባቢ 4 ኪሎ የተወሰነ ገጽቷን በማታ እንግዲህ ይሄንን ትመስላለች። በጣም አሻብርቃለች። በጣም የሚያምር አሁን እንግዲህ ብርሃንና ሰላም አካባቢ ጋር ነን ያለነው። ይሄኛው ታክሲ መያዣ ነው። ወደ ውስጥ ገባ ብሎ በፊት እዚህ አካባቢ ጋር እንደ ሬስቶራንት ነገር እንደገና ደግሞ ሲኒማ ቤትም ነበር እዚህ አካባቢ። ቤሎስ ካፌ ከነበረበት ፊት ለፊት ነው የምታስታውሱት ከሆነ ማለት ነው። አሁን እንግዲህ ወደ ፒያሳ ወይም ደግሞ ወደ 70 ደረጃ አካባቢ እየተጠጋን እንገኛለን። በስተግራም በስተቀኝም የሚያማምሩ በጣም ደሳስ የሚሉ ቦታዎች ነው እያሳዩዋችሁ እያስጎበኘኋችሁ እየሄድኩ ያለሁት። በነገራችን ላይ ይህንን አካባቢ ወክ እያረኩኝም የተወሰነውን ገጽታ አሳይቻቸዋለሁኝ። እንደገና ደግሞ በቀንም አሪፍ አርጌ ይህንን አካባቢ ቁልጭ አርጌ ነው ያሳዩዋችሁ ያስጎበኘኋችሁ። እንደምታስታውሱት ብታዩቱም ትችላላችሁ ብዬ ገምታለሁ። አሁን እንግዲህ ወደ 70 ደረጃ አካባቢ እየደረስን እንገኛለን። እነዚህ የግሪን ኤራውን የምትመለከቱት ቦታ በፊት ስቴሽነሮች የሚሸጡበት ቦታ በስተቀኝ በኩል ማለት ነው ስቴሽነሮች የነበሩበት ቦታ ነው። በስተግራ በኩል ደግሞ ያው እንደምትመለከቱት አራዳ ፓርክ የሚባለው እሱ ነው። እንግዲህ እዚህ ጋር የሆነ ቸርች አለ። ከዚህ በፊት አሳይቻችኋለሁ ይሄኛውን ቤተክርስቲያኑን ማለት ነው። የምን ቤተክርስቲያን እንደሆነ በደንብ አድርጌ ነው ያሳየው። አሁን 70 ደረጃ አካባቢ ጋር ነን። በተለምዶ ይሄኛው 70 ደረጃ ሳይሆን 100 ደረጃ ነው የሚባለው። ከዚህ ነግሬያችኋለሁ እንደምታስታውሱት ማለት ነው። 70 ደረጃ በዚህ ጋር መኪኖች በሚገቡ በሱ ጋር ስትገቡ 70 ደረጃ አለ። አሁን ሀብተ ጊዮርጊስ ድልድይ ጋር ነው ራስ መኮንን ድልድይ። ይሄንን ነገር በጣም ነው የሚያምታተኝ ሀብተ ጊዮርጊስና ራስ መኮንን ድልድይ። ከዚህ በፊት ጠይቃችሁ አልነገራችሁኝም። እንግዲህ ወይም ሀብተ ጊዮርጊስ ወይም ደግሞ ራስ መኮንን ድልድይ ነው እያለን የምንሄደው። አሁን ፒያሳ አካባቢ ደርሰናል ማለት ነው። ፊት ለፊት ወደ እሳት አደጋ ወደ ጊዮርጊስ ነው የሚያስወጣችሁ የምትመለከቱት ማለት ነው። ይሄኛው ደግሞ ኢትዮፍ የሚባለው የቤት እቃዎች መሸጫ በጣም ብዙ ነገሮች አሉ። ለቤት የምትፈልጉት ነገር ማለት ነው። እዚህ አካባቢ ትንሽ እንደተጓዛችሁ የኢትዮጵያ ቴሌቪዥን የሚከፈልበት አለ፣ አመታዊ ግብር የሚከፈልበት እሱ አካባቢ ጋር የምታስታውሱት ከሆነ ብዬ ነው። በስተግራም በስተቀኝም በፊት ወርቅ ቤቶች የነበሩበት ቦታ ነው። እንግዲህ እያየን እየጎበኘን ፒያሳን በማታ ቁልጭ አድርጌ እያሳየኋችሁ እያስጎበኘኋችሁ እገኛለሁ። እዚህ ጋር የግሪክ ቤተክርስቲያን ነው ይሄኛው። በነገራችን ላይ ፒያሳ አካባቢ ጋር ነው የሚገኘው እንደምታስታውሱት። አሁን ወደ ፒያሳ ወደ ዋና ወደ እምብርቱ አካባቢ ጋር እየተጠጋን እንገኛለን። እዚህ ጋር የነበሩት ወርቅ ቤቶች ቆርቆሮ የታጠረው ልታስታውሳችሁ ትችላላችሁ። እዚህ ጋር በብዛት እዚህ አካባቢ ወርቅ ቤቶች ነበሩ የሚገኙት። አሁን ወደ ሲኒማ አምፒር አካባቢ ጋር እየተጠጋን የምንገኘው። ሲኒማ አምፒር አለ። እንደገና ደግሞ በስተግራ በኩል የሆነ ሸዋ ሆቴል ነው እሱም አለ። ይሄኛው የምትመለከቱት በስተቀኝ በኩል የምትመለከቱት ፊት ለፊት የምናየው ሲኒማ አምፒር ነው። ሲኒማ አምፒር እንግዲህ አሁንም እንዳለ ታድሶ እንግዲህ ተመልከቱት። በማታ በቀን በደንብ አድርጌ ያሳይቻችኋለሁ። አሁን የማታ ጉብኝት ነው እያረገን የምንገኘው። ፒያሳ እምብርቱ አካባቢ ጋር ደርሰናል። ወደ ጆጎል አደባባይ የሚባለው አለ። ወደ እሱ ጋር ነው እየዞርን ያለነው። ጆጎል አደባባይ አሁን ፈርሶ እንግዲህ መስቀለኛ መንገድ ማንኛውም መንገዶች አሁን እስካሁን እንደምታውቁት መስቀለኛ መንገዶች ናቸው። ፊት ለፊት የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የሚባል ዋና መስሪያ ቤት እሱ ነው የሚገኘው ማለት ነው። እንግዲህ እዚህ አካባቢ ይሄ የምትመለከተው አሁን ቆመን ያለንበት ቦታ ጋር ጆጎል አደባባይ በመባል ነው የሚታወቀው። በፊት አደባባይ በነበረበት ሰዓት ማለት ነው። አሁን እንግዲህ እንሻገርና ወደ ታች ወደ ሪበካንቱ ነው የሚያስኬዳቸው። በስተግራ በኩል ወደ ላይ ወደ ጊዮርጊስ
ወደ ጊዮርጊስ ወደ ላይ ማለት ነው በስተቀኝ በኩል ወደ ጊዮርጊስ ነው የሚያስኬዳችሁ። አሁን እንግዲህ እኛ አድዋ 00 አካባቢ ጋር ደርሰናል። ይሄ የምትመለከቱት እንግዲህ አድዋ 00 ሙዚየም ነው። አራዳ ህንጻ ደግሞ ይሄኛው የምትመለከቱት ነው። ይሄኛው እንግዲህ አድዋ 00 ነው እየተመለከትን ያለ። ውስጥ ገብታችሁ መጎብኘት ትችላላችሁ። በነገራችን ላይ ውስጥ እዛ አካባቢ ጋር ደግሞ አሪፍ ሱቆች አሉ፣ ወርቅ ቤቶችም አሉ። ፒያሳ አካባቢ የነበሩት የተወሰኑት ወርቅ ቤቶችም ይገኛሉ። ይሄው እንግዲህ በዚህ ጋር ትገቡና ውስጥ በደንብ አድርጋችሁ መጎብኘት ትችላላችሁ ማለት ነው። አራዳ ፓርክ አራዳ ህንጻ ደግሞ በዛ ጋር በነበረበት ነው። ይሄኛው ሐውልት የቆመላችሁ ነው። እዚህ ጋር ፋውንቴን አለ። በነገራችን ላይ እዚህ ጋር ትመጣላችሁ፣ ፎቶ ትነሳላችሁ፣ ትዝናናላችሁ። ሙዚቃ አለ። ሙዚቃ እየሰማችሁ እየተዝናናችሁ ትሄዳላችሁ። አሁን እንግዲህ የምንገኘው ፒያሳ አካባቢ ነው። በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ የሚሄደው ማለት ነው። ፊት ለፊት ማዘጋጃ ቤቱ ነው። ወደ ታች ማለት ነው እንወርድና ወደ ቸርችል ጎዳና ነው የምንወርደው። ወደ ላይ ይሄኛው የምትመለከቱት ማዘጋጃ ቤቱን ነው። በዚች ጋር አለች መንገድ ግን መምጫ ነው። በፊት መሄጃም የነበረበት መምጫ ነው። ወደ እሪ በካውንት የሚያስኬድ ነው። ይሄኛው ወደ መርካቶ የምታስኬደዋን አስፋልት ነው። በስተቀኝ በኩል ነው ሰዎች እየተሻገሩ ባሉበት ፊት ለፊት መስጊድ ይገኛል። እዛ ከአትክልቱ ተራ በታች ማለት ነው አድዋ ድል መታሰቢያ ነው የሚለውን ያነበብነው። እንግዲህ እኛ ወደ እሪ በካንቱ አይደለም ወደ ቸርችል ጎዳና አድርገን እየዞርን ነው የምንገኝ። ይሄኛው በታችኛው ወደ ሲኒማ ኢትዮጵያ የሚያስኬደው ነው እንግዲህ እያሳያችኋል። በነገራችን ይሄ አካባቢ በጣም ደምቋል። ፋውንቴን አለው። ማታ በጣም ነው የሚያምረው። እንደተመለከታችኋቸው በጣም ደሳስ የሚሉ የሙዚቃ ድምጾች አሉ። አሁን ማሰማት ስላልቻልኩ ነው። ከዚህ በፊት የነበረው ላይ ኮፒራይት ስለሚይዝብኝ ሙዚቃ አለ። ከሙዚቃው ጋር አብሮ ነው እንግዲህ የፋውንቴኑ ውሃ የሚደንሰው ማለት ነው። አሁን እንግዲህ እኛ ወደ ቸርችል ጎዳና አካባቢ ደርሰናል። እዚህ ጋር የሚታወቀው ኤሊያና ሞል የሚባል አለ። ማብራቱ ልክ እንደተሸገራችሁ ይሄኛው ማለት ነው በስተቀኝ በኩል ባሱ ባለበት ጋር ማለት ነው። እኛ እንግዲህ አሁን ወደ ታች ወደ እየወረድን ወደ ሲኒማ ሴጣን ቤት የሚባል አለ በነገራችን ላይ፣ ወይም ደግሞ ቴዎድሮስ አደባባይ ወደዛ አካባቢ ጋር እየወረድን ነው የምንገኘው ማለት ነው። እዛ አካባቢ ደግሞ ስንደርስ በደንብ አድርጌ ያሳያቸዋለሁ፣ አስጎበኛቸዋለሁ። አሁን ግን እያያችሁ ያላችሁት ከቸርችል ጎዳና እየወረድን ያለነውን ገጽታውን ነው እየተመለከታችሁ። ፊት ለፊት እንግዲህ ወደ ብሔራዊ ነው የሚያስኬዳችሁ ማለት ነው። እንግዲህ እኛ ወደ ሴጣን ቤት ወይም ደግሞ ቴዎድሮስ አደባባይ አካባቢ ጋር እየደረስን እንገኛለን። እዚህ ጋር የሚገኙ ብዙ መስሪያ ቤቶች አሉ፣ የመንግስት መስሪያ ቤቶች አሉ። በነገራችን ላይ እንደሚታወቀው ኢሚግሬሽን የሚገኘው እዚህ ጋር። ኢሚግሬሽን ጋር ስንደርስ ደግሞ አሳያችኋለሁ በደንብ አድርጌ። ይሄኛው የምትመለከቱት አደባባይ ሴባስቶፖል ወይም ደግሞ ቴዎድሮስ አደባባይ በመባል ነው የሚታወቀው። በዛኛው ጋር አድርጋችሁ ስትሄዱ ወደ 4 ኪሎ ቤተ መንግስቱ ጋር ልክ ዝቅ እንዳላችሁ አንድነት ፓርክ አለ አይደል? በዛ ጋር ነው የሚያስወጣችሁ። ይሄኛው ደግሞ ወደ መርካቶ ነው፣ በስተቀኝ በኩል ወደ መርካቶ ነው የሚያስኬዳችሁ። አደባባዩን ልክ እንደዞርን እኛ እንግዲህ ወደ ታች ወደ ይሄድን የምንገኘው ወደ ብሔራዊ ፊታችን ወደ ብሔራዊ አድርገን ነው ይሄድን እየተጓዝን የምንገኘው ማለት ነው። ወይም ደግሞ ፖስታ ቤት አለ አይደል? ወደ ፊታችን ወደ ፖስታ ቤት ወይም ደግሞ ወደ ጥቁር አንበሳ አካባቢ ጋር እየተጓዝን ነው የምንገኘው። ፊት ለፊት ትልቁ ባንካችን ይታያቸዋል። ከየትም ቦታ ሆናችሁ ማታጡት ይሄኛው ነው እንግዲህ ቁልጭ ብሎ ነው የሚታያችሁ እየገምታለሁኝ። አሁን ወደ እየተጠጋን የምንገኘው ጥቁር አንበሳ ትምህርት ቤት በስተግራ በኩል ነው የሚገኘው ማለት ነው። የምታዩት በቀን በደንብ አድርጌን ያሳየኋችሁ ያስጎበኘኋችሁ። አሁን ግን በማታ እዛ አካባቢ ጋር በቀን ያሳየኋችሁ ቦታ ምን ይመስላል የሚለውን ነገር ነው ያሳየኋችሁ። አሁን እያስጎበኘኋችሁ የሚገኘው ኢሚግሬሽኑ ጋር ወይ ማብራቱ ያለ አይደለ? ፖስታ ቤቱ የፊት ለፊት የምትመለከቱ ነው። ኢሚግሬሽን ደግሞ በስተቀኛው በስተቀኝ በኩል ያለው ኢሚግሬሽኑ ፓስፖርት ምናምን የምታወጡበት ማለት ነው። ጥቁር አንበሳ ሆስፒታልም ወደ ላይ ነው የምትወጡት። ወደ ላይ ስትወጡ ጥቁር አንበሳ ሆስፒታል በማብራቱ ጋር ልክ ማብራቱ እንደተሻገራችሁ ይሄኛው ደግሞ ካራማራ ይባላል። ይሄኛው ካራማራ የድላችን ሐውልት በመባል ነው የሚታወቀው። እዛ ከፖስታ ቤት አካባቢ ጋር ነን አሁን የምንገኘው ማለት ነው። ቴሌ ፖስታ ቤት እንግዲህ አንድ ላይ መሰለኝ እዛ አካባቢ ጋር ነው የምንገኘው። በዚህ ጋር ወደ አምባሳደር የሚያስኬደው ነው። ፊት ለፊት ከሄዳችሁ ወደ ብሔራዊ ነው የምትሄዱት ማለት ነው። ቀጥታ ወደ ሜክሲኮ ነው የሚያስኬዳችሁ። ይሄኛው እንግዲህ እኛ ወደ ፖስታ ቤት አሁን እኛ እንግዲህ እየሄድን ያለ ነው ወደ አምባሳደር አካባቢ ጋር ነው ይሄኛው
እየተመለከታችሁ የምትገኙት ባንኩን ነው። እንግዲህ አሁን እኛ ከ4 ኪሎ ደምረን እስከዚህ ድረስ እያሳያችሁ እያስጎበኛችሁ መጥቻለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስለተና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።